ኒውመሮሎጂ ህይወታችን ከቁጥሮች ጋር ያለውን ግንኙነት የሚያጠናና የወደፊቱን መተንበይ የሚያስችል ጥበብ ነው። ኒውመሮሎጂስቶች ቤት ስንከራይ፣ ስንገዛ ለቤቱ ቁጥር ትኩረት እንድንሰጥ ይመክሩናል። አብዛኞቻችን ከ2 እና ከ3 ቤት በላይ ቀይረን ሊሆን ይችላል። የኖርንባቸው ቤቶችም የራሳቸው የሆነ የተለየ ነገር ይኖራቸዋል። አንዳንዱ ቤት ሰላም የሌለው በረከት የሌለው ሲሆን፣ አንዳንዱ ደግሞ በጥሩ ነገር የተሞላ ቤት ሊሆን ይችላል። እንደየቁጥራቸው ቤቶች ላጤዎች ብቻ ሊኖሩባቸው የሚገቡ ሊሆኑ ይችላሉ። አንዳንዶቹ ደግሞ እንደ ቁጥራቸው የቤተሰብ ቤቶች ናቸው። ለምሳሌ ዛሬ 11 የኮንዶሚኒየም የቤት ቁጥር ብንወስድ የብሎክ ቁጥሩን 10ን በመቶ 42 እንደምራለን። እንደምርም ባለ 1 ዲጂት ቁጥር እስኪመጣልን መሆን አለበት። የዚህ የቤት የኒውመሮሎጂ ቁጥር 6 ነው። 6 ቁጥር በኒውመሮሎጂ የሴት ቁጥር ነው። በዚህም ምክንያት ቤት ውስጥ ወይ ሴቶች ይበዛሉ አሊያም ሴቷ ተጽዕኖ የምታደርግበት ቤት ነው። እዚህ ቤት ውስጥ ራስ ወዳድና ለእኔ ብቻ የሚል ሰው ካለ አይስማማው። ይህ ቤት የቤተሰብና የመተሳሰብ ቤት ነው። የቤት ቁጥር 6 አገልግሎት ቢሰራበት ለምሳሌ የሕክምና፣ የማማከር፣ የዲኮርና የመሳሰሉት አትራፊ ይሆናል።